ሰውየው የሚስቱን ድመት በጣም ይጠላ ነበር። አንድ ቀን ሚስቱ ሳታየው ድመቱን አውጥቶ ለመጣል ይወስናል። በጠዋት ተነስቶም ድመቱን 20 ኪሎ ሜትር ያህል ራቅ አድርጎ ይጥልና በደስታ ይመለሳል። ቤቱ ሲደርስ ግን ድመቱ ሶፋ ላይ ተኝቶ ያገኘዋል። በነገታው ጠዋት ይነሳና ድመቱን 40 ኪሎ ሜትር ራቅ አድርጎ ጥሎት ተመለሰ። ቤት ሲደርስ ድመቱ እንደ ትላንቱ ሶፋ ላይ ተኝቶ ያገኘዋል። በየቀኑ ራቅ ወዳለ ቦታ እየጣለው ይመጣል። ድመቱ ግን ሁሌም ቀድሞት ቤት እንደገባ ነው። በመጨረሻም በጣም ይመረውና ድመቱ አያውቀውም ብሎ ወደሚያስብበት ሩቅ ቦታ ሊጥለው ይወስናል። ብዙ ኪሎ ሜትሮችን ከተጓዘ በኋላ ወደ ቀኝ ታጠፈ፣ ከዛ ወደ ግራ። እንዲህ ያለ የሆነ ቦታ ሲደርስ አሁን ተገላገልኩ ብሎ ድመቱን ይለቀዋል። ከሰዓታት በኋላ ሰውየው ሚስቱ ጋር ደውሎ ሆዴ ድመቱ አለ እንዴ? ሚስቱ አዎ፣ ምን ነው? እስቲ አንድ ያቅርብልኝ፣ መንገድ ጠፍቶብኛል።